ከ10 በላይ እኮ ነው የሞቱት። አዎ ከ10 በላይ ነው፣ ግን 2ቱን አንሰጥም ብለዋቸዋል። አሁን ግን እዚህ የሚቀበሩት 6 ነው አለኝ ቢሉ። እዚህ የሚቀበሩት 6 ነው። እና ሊላሂ ወኢና ኢለይሂ ራጂዑን። ሁላችንም እኮ ወደዛው ነን። የጊዜ ጉዳይ ነው እንጂ ሁለቱን ሬሳ አንሰጥም ብለዋቸዋል። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ ሙሐመድ ረሱሉላህ። ሄሎ ላኩልኝ። እሺ አህመዲን ጀበልም ተገኝቷል። ሰውዬ አለ አህመዲን ጀበል ቀብር ስነ ስርዓት ላይቭ ላይ ኖ አሁን እዚህ ጋር ያለው 6 ነው። 6 አይደለም ሬሳው አጠቃላይ ወደ 17 ነው የተባለው። ምክንያቱም መስጊድ ላይ ሆነው መስጊዱ ውስጥ እነሱ ይዘውት የነበረው 4 ሬሳ ነበረ። ደጅ ላይ ደግሞ ከልክለዋቸው ፖሊሶቹ ይዘውት የሄዱት ሬሶች አሉ። እነዛ ሬሶች አልተገኙም። ኦኬ ወአለይኩም ሰላም። አህመዲን ጀበል አሁን እያወራ እሺ ቢልዬ እሺ ሳይለንት ትንሽ ጠጋ ለምን አትልም? እንትን ይለዋል። ጠጋ በል ወደ አህመዲን አልተሰጠም። አለ ሬሳ ይዘው የሄዱት አለ በመኪና ጭነው። ወደ አህመዲን ጠጋ ብለህ እኛ መስማት የምንችለው ነገር ካለ አሰማን። ኔትወርክ እያስቸገረን ነው። አቃጠሉን ብቻ። እቺ የምታለቅሷን ኢሞጂ የሚልኩትን የሚወት አርጓቸው ያዘቡብን እነሱ ናቸው። ለዚህ ችግር እያደረጉ አይሰማም። ሰው ደንቆሮ ነው። ይሄ ህዝብ ነው እንግዲህ ይሄን ህዝብ ነው ይዘው መምራታቸው። አራት በል እንደዛ ይኸውላችሁ፣ ያልገባችሁ ወዳጅ በእኛ ስም ራሱ አሉ። እነሱ አውቀው ነው አትላኩ ሲባሉ የሚልኩ። እኔ በቤቴ ስለማውቀው ነው። ላይቭ በዚህ ነው እሺ የምንገባው። እዚህ አካውንቴ ነው የምንገባው። እሺ ሰሚራ ላይቭ በዚህ ነው። ያኛውን እኮ አገጥኩ። ለምን እኛ ስንገባ እነሱ ሪፖርት የሚያደርጉ አሉ ከስር ቁጭ ብለው ተከፍሏቸዋል። እዚህ ውስጥ ካለው 200-300 የእነሱ ሰው ነው። እነሱ ሪፖርት ያደርጋሉ። ስለዚህ እናንተ ኮፒ ሊንክ አድርጉ። አቡሽ ዝጋው ኮሜንቱን። ኮፒ ሊንክ አልተዘጋም፣ አካውንቴ አልተዘጋም። ላይቭ ነው የከለከለኝ። አፒል አድርጌ የአሱን ኮፒ ሊንክ አድርጉላት። እንትን ላይ ያደረጉ ኮፒ ሊንክ አድርጉላት። አሱ ቪዲዮ ስሪበትና ኮፒ ሊንክ እንዳሉ አሁን እለቃለሁኝ በዚህኛው አካውንት። አሉ ሰዎች ልክ እኛ ስንገባ እየሰማን እንደሆነ ቀጥታ ከዛ እየሰማን ስለሆነ በትነግረን አሪፍ ነበር። ቢያንስ እኛም መስማት አንቻል። ምን እያለ ነው? ቢሉ ይሰማል። አላችሁ ምን እያሉ ነው? እዛ ተጋፍለት ይደበል ምን እያለ ነው? መስማት ይፈልጋሉ። እዚህ ድምፅሽ ይቆራረጣል። ምን እያለ ነው? አህመዲን ጀበል ሌሎች ኡስታዞች አሉ ወላ አህመዲን ጀበል ብቻ ነው? አይሰማም። ሰሙ ወይዬ ቢሉ ምን አልሽኝ? አይሰማም፣ ይቆራረጥ። ኔትወርክ ነው መሰለኝ ይቆራረጣል። አዎ እየሰማ ነው። ምን እያሉ ነው?
ድምጿን ከዚህ ጋር በቀርጾ ይሰማል። ኧረ የእሱ እኔ ልውጣ በቃ እሺ። አላህ ስብሓነሁ ወተዓላ ጀነተል ፊርደውስ አልአዕላን ይወፍቃቸው። ጉዞአችንን ወደኋላ የሚያደርገን ነገር የለም። እነሱ የማይመጡበት መንገድ የለም። በብዙ አይነት መንገድ እየመጡ ነው ያሉት። እኔና እናንተ ታርጌታችን አንድና አንድ ነው፣ ለዲናችን። ይኸው ወንድሞቻችን ረግፈዋል። አላህ የሻው ነው የሆነው። አልሐምዱሊላህ ረብል ዓለሚን። ሁላችሁም ልታውቁት የሚገባው ነገር እዚህ ጋር ለሌላ ነገር አይደለም እየጮህን ያለ ነው፣ ወይ ደግሞ ወንድሞቻችን የተገደሉት በሰላም ተክቢር እንኳን እንዳትሉ ተብለው ጸጥ ብለው ወጥተው ነው። ስለዚህ ለዲን የሚከፈለው ክፍያ ይከፈላል። እኔና እናንተ አላህን አምነናል። ከሱ የመጣ ነው፣ ወደ እሱ ነው የምንሄደው። ሌላ መሄጃ የለም፣ ሌላ መሄጃ ቦታ የለም። እዛ ነው ኢና ኢለይሂ ራጅዑን የሚባለው። ከአላህ ነው የመጣ ነው፣ አላህ ነው የፈጠረን፣ ወደ እሱ ነው መመለሻው። የምንሰበስበውም እዛ ነው። አላሁ ረቡል ዒዛ መልካም ሰርተው የጊዜ ጉዳይ ነው፣ የወቅት ጉዳይ ነው እንጂ ሁላችንም ያቺ የተቀጠረችልን ሰዓት አትቀርም። አንደኛው ወንድማችን ሸሂድ ለመሆን ዱዓ አድርጎ ነበረ። አላህ እስድቅላህ ላ የስድቅህ፣ አላህን በሐቅ ንገረው፣ እሱም ደግሞ ከአንተ ጋር በሐቅ አብሮ ይሆናል። ወንድማችን የተመኘውን አላህ ሰጠው። ናፍቆት እንዳለበት ለዲኑ ያለው ነገር አንድ እንኳን መንዙማ የሆነ መንዙማ ተለቆ ልከውልኝ አይቼው አንጀት ይበላል። አላህ ይውደድለት፣ አላህ ይውደድላቸው። ሆስፒታል ያሉት በጣም እየተሰቃዩ ያሉ ወንድሞች እጅግ በጣም አላህ ስብሓንሁ ወተዓላ ህመማቸው በመቀዝቀዝ በቅዝቃዜ በርዳን ወሰላማ እንዳለው አላ ኢብራሂም ያቀዝቀዝላቸው። የተወለድንበት አገር፣ ባደግንበት አገር በማንነታችን በዲናችን ጥቃት እየደረሰብን ነው። ይህንን ደግሞ እሱ ዋሽቶ የውሸት ኒውስ ዓለም ላይ ያቀርባል። እኛ ደግሞ እየተከታተልን እውነተኛውን ኒውስ እናቀርባለን። አላህን ይዘን፣ እሱ ኃይልን ይዞ ነው፣ እሱ ስልጣን ይዞ ነው፣ እሱ መሳሪያ ይዞ ነው። እኛ ደግሞ አላህን ይዘን ለዓለም ትክክለኛውን መረጃ እናቀርባለን። ቢኢዝኒላህ ያየዋል። አንድና አንድ ነው፣ ወይ መሞት ነው ወይ ሽረት ነው። ወጣቱም አላህ ስብሓንሁ ወተዓላ ይውደድላቸው። ጀግና ወንድሞች አይተናል። አላህ ይውደድላቸው፣ አላህ ይጠብቃቸው። ይሄ ነው ለዲን ዘብ መሆን ማለት፣ ይሄ ነው ለሃይማኖት መስዋዕት መሆን ማለት፣ ይሄ ነው። ወደኋላ ማሸግሸግ አይደለም። እኛንን የተደፈርነው፣ የኛው መስጊድ ነው የፈረሰው። የሚገርማችሁ እዚህ ጋር ማውራት ስለማልፈልግ ነው፣ ያሉትን አምልኮ እምነት ቦታዎች ስብሰባ ላይ ተሰብስበው ታይቶ የሁሉም ተቀምጧል። በተቀመጠው እየተፈረሰ ያለው ግን የኛ ነው። ምን ያህል ህጋዊ ነው፣ ምን ያህል ህገ ወጥ እንኳን የሚለውም ማለት ነው። ስለዚህ ወላሁ ልሙስተዓን አላማ የሲፉን፣ አላህ ያውቃል የሚሰሩት። ነሕና ከማን ንሽተቂ በተና ወሐዝንና ኢለላህ። ግን አንዳንዴ እዚህ ውስጥ የሚያመው ህመም ማውጣት ራሱ የማይቻል ህመም አለ። የዘንድሮ ግን እያንዳንዳችሁ ላኢላሃ ኢለላህ ያላችሁ እንድትነቁ አላህ አሳያችሁ፣ እንድትቆሙ ለዲናችሁ። ራሳችሁን አይታችሁ ለዲን መከፈል ያለበትን መስዋዕት ከፍላለን። በዘረጋው መረብ ወይ ራሱ ተጠቅልሎ ይወድቃል ወይ እኛን ይጥለናል። እኛ ብንጣልም የት እንደምንሄድ እናውቀዋለን። ስለዚህ አንዳንድ ነገሮችን እያያችሁ ይህ ሰዎች የሚለቁትን ትታችሁ ስለ ዲናዊ ስላለንበት ችግር የሚለቀቁትን ነገሮች ስፔርድ እናርግ፣ በየቦታው እንዲደርስ አይምሰላችሁ። ስራ እየተሰራ ነው ያለው። ይሄ ሶሻል ሚዲያ ከአላህ ስብሓንሁ ወተዓላ እዝነት ጋር ፓወር አለው። እሱንም ታዩታላችሁ። ስለዚህ አልሐምዱሊላህ አላ ኩል ሓል ይህን ሁላ ነገር ያደረገ ጌታ ማንኛውም ነገር ሀፕን አያደርግም አማኞች ላይ ለእነሱ ኸይር ቢሆን እንጂ አበደን አላህን እናምነዋለን። አላህን የሚጠራጠር ካለ በላዕ ብቻ እያለ ሊያስብ ይችላል። የሚያረግልን የሚሰጠን ነገር በሙሉ ከጌታችን ለአማኞች ለሙስሊሞች ኸይር ነው።
እኛ ግን አናውቀውም ውስጡ ያለውን ነገር። ይሄንን የምነግራችሁ